ዘጠኙ ቅዱሳን። ጨለማው የቁስጥንጥንያን ሰማይ መውረር ሲጀምር በንጉሣዊ ቤተ መንግሥት ቅጥር ግቢ ውስጥ የሚሰማው የደወል ድምፅ የቀድሞውን ሰላም የሚሰብር አልነበረም። ከተማዋ በሐርና በጥበብ የተሸለመች በወርቅና በዕንቁ የደመቀች ብትሆንም በውስጧ የሚብላላው የሐሳብና የእምነት ማዕበል ግን ከታላቁ የሮም ግዛት መሠረት በታች የምድር መንቀጥቀጥ እየፈጠረ ነበር። ከዘመናት በፊት በኔሮና በዲዮቅልጥያኖስ ዘመን ክርስቲያኖችን በአንድነት ያስተሳሰራቸው ያ ጽኑ የጋራ ዓላማ፣ ያ በጋራ መከራ የተፈተነውና የጠነከረው የአንድነት ሰንሰለት ዛሬ በምቾትና በሰላም ዘመን ዝገቱ ወጥቶ ተበጣጥሷል። አብያተ ክርስቲያናቱ እንደ ግዙፍ ስርዓቶች እርስ በርሳቸው መገፋፋት ጀመሩ። የምስራቁና የምዕራቡ ዓለም ሊቃውንት በቤተ መጻሕፍትና በጉባኤ አዳራሾች ውስጥ ሆነው ሰይፍ በሌለው ነገር ግን ነፍስን በሚቀነጥፍ ረቂቅ የነገረ መለኮት ጦርነት ውስጥ ገብተዋል። አንድ ባህሪ የለም ሁለት ባህሪ የሚሉ ቃላት በከተማዋ አደባባዮች ላይ እንደ ሰደድ እሳት ተቀጣጥለዋል። እያንዳንዱ ክርክር፣ እያንዳንዱ በጥላቻ የተወጠረ ጥቅስ ቀስ በቀስ ማህበራዊ ሁከትንና ስደትን የሚጋብዙ አውዳዊ የግብረ መልስ አዙሪቶችን እየፈጠረ ስርዓቱን ወደ ጥፋት ዳርቻ ይገፋው ነበር። የፖለቲካ ስልጣንና የሃይማኖት መዋቅር እርስ በርሳቸው በጥብቅ የተሳሰሩ እንደመሆናቸው በሐሳብ መሸነፍ ማለት ማዕረግን ማጣት ብቻ አልነበር፣ ከንጉሥ ጀርባ ያለውን የጦር ሰይፍ መጋበዝ እንጂ። አፈወርቅ፣ ቄርሎስ፣ ንስጥሮስ በረቂቅ ዕውቀታቸው የቃላት መንግስትን ሲገነቡ በተከታዮቻቸው መካከል ግን የመለያየትና የፍጅት ገደል እየተቆፈረ ነበር። በ441 ዓመተ ምህረት የኬልቄዶን ጉባኤ አዳራሽ በንጉሥ መርቅያና በባለቤቱ ትእዛዝ በክብር ሲከፈት የምድር ውጥረት ጥንካሬው ጥግ ላይ ደርሶ ነበር። በአዳራሹ መሃል አባ ዲዮስቆሮስ ቆመዋል። ጽኑ፣ የማይበገርና እንደ አለት የጠነከረ ሰው ነው። ለክርስቶስ መለኮቱና ሰውነቱ ተዋህዶ አንድ ሆኗል የሚለው ድምጻቸው በአዳራሹ ውስጥ አስተጋባ። ነገር ግን የጉባኤው መንፈስ ቀድሞውኑ በፖለቲካ ሴራ የተመረዘ ስለነበረ የዲዮስቆሮስ ጽኑ አቋም በንጉሣዊ ወንበር ፊት እንደ ክህደት ተቆጠረ። በኃይለኞቹ ትእዛዝ የክብር አልባሳታቸው ተቀደደ። ጭካኔ በተሞላበት እጅ ጺማቸው ተነጨ፣ ጥርሳቸው ተሰበረ። እርሳቸው በጨለማ እስር ቤት ውስጥ ሲጣል በእስክንድሪያ በሶሪያና በአንጾኪያ የነበሩት አንድ ባህሪ የሚሉት ወገኖች ዕጣ ፈንታቸው ስደትና መከራ ሆነ። ለአዲሶቹ ስደተኞች አዲስ ምህዳር፣ አዲስ መሸሸጊያ ፍለጋ የህልውና ጥያቄ ሆነ። በተመሳሳይ ሰዓት በሺዎች የሚቆጠሩ ማይሎችን ርቃ በደቡብ የምትገኘው የአክሱም ምድር በሰላምና በግርማ ሞገስ ትነፍስ ነበረ። በአፄ አላሜዳ ዘመነ መንግስት የአክሱም ቤተ መንግስት ከአብርሃምና አጽብሃ ዘመን ጀምሮ የተረከበውን የተዋህዶ እምነት መሰረቱን አጽንቶ ይዟል። በኢየሩሳሌም በአንጾኪያና በአክሱም መካከል የሚመላለሱት የንግድ ካራቫኖችና የመንፈሳዊ መስተጋብር መስመሮች በሮማ ግዛት ውስጥ እየሆነ ስላለው የሥርዓት ቀውስ ወሬውን ወደ አክሱም ያደርሱት ነበር። አክሱም ከእስክንድሪያ ጋር ባላት ጥብቅ መንፈሳዊ ትስስር ምክንያት በቁስጥንጥንያ ለሚሰደዱት ወገኖች በሙሉ ብቸኛዋ ደህንነቱ የተጠበቀ ሥርዓት መሆኗ በሩቅ ምስራቅ የታወቀ እውነት ነበር። ዘጠኙ ሊቃውንት አባ አረጋዊ፣ አባ ጴንጤሌዎን፣
አባ ሊቃኖስና ጓደኞቻቸው የኬልቄዶንን የሁለት ባህሪ እምነት ማዕበል በመሸሽና ክርስትናን ባመኑበት እውነተኛ መንገድ ለማስፋፋት ወሰኑ። ንብረታቸውን፣ መጽሐፋቸውንና ቅዱስ ዓላማቸውን ይዘው በአዱልስ ወደብ በኩል ወደ አክሱም ምድር የሚወስደውን ታሪካዊ ጉዞ ጀመሩ። ይህ ጉዞ በአጋጣሚ የተከሰተ አልነበረም። በባዕድ ሀገር የተነሳውን የጭቆናና የክርክር ማዕበል ለኢትዮጵያ የክርስትና ስርዓት ግንባታ መስፋፋት እንደ ታላቅ ግብዓት ሆኖ ያገለገለበትና የታሪክን መጋረጃ የቀየረ መለኮታዊ ውሳኔ ነበር። 9ኙ ቅዱሳን አክሱም ሲደርሱ አዲስ ማህበራዊ መዋቅር ለመገንባትና የጽናትን ዘር በኢትዮጵያ ተራሮች ላይ ለመዝራት ዝግጁ ነበሩ። የሮማውያን ዓለም ያጣችውን የብርሃን ከዋክብት አክሱም በክብር ተቀብላ በጉያዋ አኖረቻቸው።